ሄሎ ጤና ይስጥልኝ። ከኢዮር ኮንስትራክሽን እየተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን እንግዲህ ፈንክሽናል ፕላኒንግ ኦፍ ኤ ቢልዲንግ የሚለውን እንመለከታለን። ያ ማለት ምን ማለት ነው? እንግዲህ አንድ ህንጻን ፕላን በምናደርግበት ጊዜ ኮንሲደር የምናደርጋቸው ነገሮች አሉ። እነኛ ነገሮች ምንድናቸው የሚለውን እንመለከታለን። አብራችሁን ቆዩ። እንግዲህ ፈንክሽናል ፕላኒንግ ኦፍ ኤ ቢልዲንግ የሚለውን ስንመለከት የምናያቸው የተወሰኑ ነጥቦች አሉ። አንድ 5 ነጥቦች። ከነሱ ውስጥ እንግዲህ ከመጀመሪያው ብንመለከት እንግዲህ አሬንጅመንት ኦፍ ኤ ሩም ነው። እንግዲህ አንድን ህንጻ በምንገነባበት ጊዜ ምን አይነት አሬንጅመንቶችን እንጠቀማለን? ከዛ ውስጥ እንግዲህ የመጀመሪያው ፕሮፐር አሬንጅመንት ኦፍ ኤ ሩም ነው። እንግዲህ አንድ ህንጻን ቢልድ በምናደርግበት ጊዜ አሬንጅመንቱን እንግዲህ የተለያዩ ሩሞች አሉ። ኮንፈረንስ ሩም ይኖረዋል፣ ቤድ ሩም ይኖረዋል፣ ዳይኒንግ ሩም ይኖረዋል፣ ሬስት ሩሞች ይኖሩታል፣ ድሮይንግ ሩም ሊኖረው ይችላል። እንደዚሁ ደግሞ ሆሎች ሊኖሩ ይችላሉ። የሲኒማ ሆልስ ወይም ደግሞ ሚቲንግ ሆሎች ሊኖሩ ይችላሉና እነኚህን ሁሉ አይነት ሩሞች ቢልድ በምናደርግበት ሰዓት ላይ አሬንጅመንታቸውን እንዴት ነው ፕላናችንን ስንሰራ እንዴት አሬንጅመንታቸውን እንዴት አድርገን ነው የምንጠቀመው? ባይዘዌ በነገራችን ላይ እዚህ ጋር አሬንጅመንት ኦፍ ሩምስ ላይ ሆም ላይ ለምሳሌ ኪችን በምን አካባቢ መሆን አለበት፣ ቤድሩም እንዴት አይነት አካባቢዎች ላይ መኖር አለበት፣ ዳይኒንግ ሩም ምን ጋር መሆን አለበት የሚል ራሱን የቻለ አቀማመጥ አለው። ያንን መመልከትና ያንን ማየቱ አስፈላጊ ነው እና እነኚህን አሬንጅመንቶች አስተውለን ቦታቸውን እንግዲህ በጥንቃቄ ነው ማለት ነው ፕላን ስናደርግ ማስቀመጥ ያለብን። ስለዚህ አሬንጅመንት ኦፍ ሩም ማለት እንግዲህ ከፋንክሽናል ፕላኒንግ ላይ በመጀመሪያ ኮንሲደር የምናደርገው ነገር ነው ማለት ነው። ቀጥለን እንግዲህ የምንመለከተው ቬንቲሌሽንን በተመለከተ ነው። ቬንቲሌሽን እንግዲህ በጣም መሰረታዊ ነገር ነው። አንድን ሩም አሬንጅ ስናደርግ ፕላን ስናደርግ ሩሞችን ከአንድ ህንጻ ላይ ፕላን በምናደርግበት ጊዜ እንዴት ነው ቬንቲሌትድ መሆን ያለበት? ለምሳሌ ዳይኒንግ መመገቢያ ክፍሎች፣ እንደዚህ ኪችኖችን፣ የተለያዩ ክፍሎችን ከቬንቲሌሽን አንጻር ወይም አየር በተገቢ ሁኔታ ሰርኩሌት ማድረግ ስላለበት በየክፍሎቹ እሱን በደንብ መጠቀም አለብን ማለት ነው። ከዚህ አንጻር እንግዲህ ብዙ ጊዜ የምንመለከተው መስኮቶችን እንዴት አይነት አሬንጅመንት እንጠቀማለን፣ በሮችን እንዴት አይነት አቀማመጥ እንጠቀማለን። እንደዚሁ ደግሞ ቺሚኒዎችን አሁን ቺሚኒ ለምሳሌ ቤታችን ውስጥ ሆነን እሳትን ምናምን በምንጠቀምበት ሰዓት ላይ የሚቀጣጠለው እሳት የራሱ የሆነ ዌስቴጅ አለው። ያ ጭሱ በምን በኩል መውጣት ያለበት እንዴት ነው የሚለውን አሬንጅመንቱን ይህንን አስበን ነው ማየት ያለብን። ከዚህ አንጻር ደግሞ እንግዲህ ቬንቲሌሽን ትልቁን ቦታ ይወስዳል ማለት ነው። ስለዚህ በተለያዩ ክፍሎች ውስጥ ቬንቲሌሽንን እንዴት አድርገን ነው አሬንጅመንቱን የምንጠቀመው? እንዴት አድርገን ንፋስ ወደ ቤታችን ገብቶ እንግዲህ ንፋሱ በቤታችን ውስጥ በደንብ በበቂ ሁኔታ አየሩ ቬንቲሌት መሆን አለበት ማለት ነው። ቤቱ መታመቅ የለበትም። ውስጥ ያለው መዓዛ ወይም ደግሞ ውስጥ ያለው አየር ወደ ውጭ መውጣት አለበት፣ ውጭ ያለው ወደ ውስጥ መግባት አለበት። አየሩ በደንብ መናፈስ ስላለበት ከቬንቲሌሽን አንጻር እንግዲህ ይህንን እናስባለን ማለት ነው ፕላን ስናደርግ። እንግዲህ ሶስተኛው ደግሞ ላይቲንግ ነው። ላይቲንግ ማለት እንግዲህ አምፖሎችን ለምሳሌ በክፍሎቻችን ውስጥ ኢንስቶል በምናደርግበት ሰዓት ላይ በምን አይነት ነው ኢሉሚኔሽን ይባላል እንግዲህ ኤሌክትሪክ ላይ እሱን ምናልባት አይታችሁ ከሆነ ኢሉሚኔሽን ማለት እኩል የሆነ የላይት ዲስትሪቢዩሽን በክፍል ውስጥ እንዲኖር ማለት ነው። ምክንያቱም አይናችን ላይ የሚፈጥረው ጫና እንዳይኖር እኩል የሆነ ዲስትሪቢዩሽን መኖር አለበት። ስለዚህ ያንን ለማድረግ ምን አይነት አምፖሎችን ምን ቦታ እንጠቀማለን? ለምሳሌ ለምግብ ክፍል ውስጥ የምንጠቀመው አምፖል ይኖራል። እንደ ሚቲንግ ሆል ውስጥ የምንጠቀመው አምፖል ወይም ደግሞ የብርሃን አይነት ይኖራል። ሌላው እንደዚህ ደግሞ ድሮይንግ ክፍል ውስጥ አሁን ምን አይነት ላይቲንግ እንጠቀማለን የሚለው እንደዚሁ አሳንሰሮች ውስጥ ወይም ደግሞ ሊፍቶች ውስጥ የምንጠቀማቸው ላይቶች አሉ። ኮሪደር ላይ የምንጠቀመው ላይት አለ። እንግዲህ ከእንደየክፍሉ አንጻር ላይቲንጉን አመጣጥነን የሰው ልጆች አይን በማይረብሽ ሁኔታ ማለት ነው እሱን መጠቀም አለብን። ይህንን ኮንሲደር እናደርጋለን ማለት ነው። ሌላው እንግዲህ አኮስቲክስ ነው። እንግዲህ አኮስቲክስ ማለት እንግዲህ ሳውንድ እንደማለት ነው እና እንግዲህ የምንጠቀማቸው ፓርቲሽን በምንሰራበት ሰዓት ላይ የምንጠቀማቸው ፓርቲሽን ወልድ ማቴሪያልስ አሉ። እነኛ ማቴሪያሎች እንግዲህ ድምጽን ከአንድ ክፍል ወደ ሌላ ክፍል በምን ያህል ሁኔታ ወይም በምን ያህል መጠን ያስተላልፋሉ የሚለውን እናያለን። እንደዚሁ ደግሞ ኤክስተርናል ውሎች ደግሞ ከውጪ የሚመጡ ዲስተርባንስ ሳውንዶች ሊሆኑ ይችላሉ። እነኛን ሳውንዶች እንዴት አድርገው መከላከል አለባቸው የሚለውን በደንብ አስተውለን ነው ዲዛይን ማድረግ ያለብን። ምክንያቱም እረፍት ማድረግ ያለብን ክፍል ውስጥ እረፍት ስናደርግ ኤክስተርናል የሆኑ ሳውንዶች ሊረብሹን አይገቡም። ከዚህ አንጻር ድምጽን እንግዲህ በሚገባ መከላከል በምንችልበት እንደዚህ ሳውንድ ፕሩፍ በሆኑ ማቴሪያሎች በመጠቀም የተለያዩ ማቴሪያሎችን በመጠቀም ረባሽ የሆኑ ድምጾችን ወይም አላስፈላጊ የሆኑ ድምጾችን መከላከል የምንችልበትን ነገር በምናጠናበት ሰዓት ላይ ኮንሲደር እናደርጋለን ማለት ነው። ሌላው እንግዲህ ኮሚኒቲ ሆልስ ወይም ደግሞ ሲኒማዎችን ወይም ቲያትር ሩሞችን ቢውልድ በምናደርግበት ሰዓት ላይ ቀድማው ካነሳነው ጋራ በጣም ይገናኛል። በተለይ ድምጽን በተመለከተ ሳውንድ ፕሩፍ የሆኑ ማቴሪያሎች አሉ። የቲያትር አዳራሽ ለምሳሌ ቢውልድ ስናደርግ እዛ አካባቢ ያሉ ሳውንዶችን እንዴት አድርጎ ሰብስቦ ለምሳሌ ሲኒማ ላይ 3D ምናምን
የምንለው የሳውንድ ሲስተም አለ። ያንን ሳውንድ ሲስተም እንዴት አድርገን እንጠቀማለን ወይም ደግሞ የምንጠቀመው ወሎች ያንን ሳውንድ በምንፈልገው አይነት መጠን አስተካክለው እንዲያመጡ ስፒከሮቹን በምናስቀምጥበት በእንደዚህ አይነት ሁኔታዎች ላይ እንዴት አድርገን ነው መጠቀም ያለብን የሚለውን እናያለን ማለት ነው። እንግዲህ ቲያትርና ሲኒማ ሆሎች የሚያስፈልገውን የድምጽ ጥራት ጠብቀው ነው መምጣት ያለባቸው ለታዳሚው ማለት ነው። ስለዚህ ከውጭ የሚኖሩ ኤክስተርናል የሆኑ ዲስተርባንስ ሳውንዶችን በፍጹም ወደ ውስጥ ማስገባት የለባቸውም። ነገር ግን ከውስጥ ያለው ከሲኒማ የሚወጡ ድምጾችን በደንብ ፊልተር አውት አድርገው በሚያስፈልገው መጠን በተለያየ ሁኔታ ጥሩ በሆነ ሁኔታ አድርገው ማቅረብ አለባቸው። እንግዲህ በዚህ ቱቶር ላይ እንደተመለከትነው አንድም ቢልዲንግ ፈንክሽናል ፕላኒንጉን በምናጠናበት ሰዓት ላይ እንዴት አድርገን እንደምናጠና ከ5 ፖይንቶች አንጻር ተመልክተናል። ከዚህ ቱቶር ላይ የተወሰነ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። በሌላ ፕሮግራም እስከምንገናኝ ሰላም።